ቀላል ተሽከርካሪዎች፣ ከባድ ተሽከርካሪዎች እንዲሁም ማሽነሪ ተሽከርካሪዎች ላይ ደግሞ ኤሌክትሪክ ሲስተም ያላቸው ልዩነት እንዲሁም ደግሞ ያላቸው ሚና ምንድነው? ከባድ ማሽኖች ላይም ከባድ መኪኖች ላይም እንደዚሁ ኤሌክትሪክ ሲስተም እንጠቀማለን። እንደው በአጠቃላይ በሁለት ብንከፍለው በቀላል ተሽከርካሪ ላይ ለምሳሌ ሞተር የምንለው ክፍል ወይም ደግሞ ኢንጂን የምንለው ፓርት አለ። ያ ፓርት የመኪናው ወይም ደግሞ የተሽከርካሪው ዋና ክፍል ነው። በዋናነት ሁለት የኤሌክትሪክ ዩኒቶች ያንን ክፍል ያንቀሳቅሱታል። ሞተሩ ላይ የተለያዩ ሴንሰሮች አሉ። ሴንሰር ማለት ፊዚካል ፓራሜትርን ወደ ኤሌክትሪካል ፓራሜትር ኮንቨርት የሚያደርግልን ዩኒት ነው። እየተከታተላችሁ ቆይታ እያደረጋችሁ የምትገኙት አውቶሞቲቭን ከነጃት ጋር ነው። ቀደም ሲል ስቱዲዮ ውስጥ ኤሌክትሪካል ሲስተም እንዴት ይሰራል፣ ዲያግኖስ እንዴት ማድረግ እንችላለን፣ ዋና ዋና ክፍሎቹ ምን ምንድን ናቸው የሚለውን አይተን ነበረ። አሁን ደግሞ እስካቫተር ማሽን ላይ ተገኝተን እንዴት ይሰራል፣ ፎልቶችን፣ ችግሮችን እንዴት እናገኛለን፣ እንዴት ደግሞ ችግሮቹን እንቀርፋለን የሚለውን ከባለሙያዬ ጋር እንወያይበታለን ማለት ነው። አሁን የምንገኘው እስካቫተር ማሽነሪ ተሽከርካሪ ላይ ነው እና ኦፕሬሽን እንዴት ነው የምናደርገው? ኦፕሬሽን ሲስተሙ እንዴት ነው? እሺ አመሰግናለሁ። ኦፕሬሽን ሲስተሙ መጀመሪያ የማሽናችንን ቁልፍ በዚህ በቁልፉ አማካኝነት ኦን ፖዚሽን እናደርጋለን። ኦን ፖዚሽን ስናደርግ አውቶማቲካሊ ስክሪኑ ዲስፕሌይ ያደርጋል። እንዲህ እንደምታዩት ስክሪኑ ይበራል። ይሄኛው የቴምፕሬቸር ጌጅ ነው። ይሄኛው ደግሞ የፊውል ጌጃችን ነው። እዚህ ጋር የዘይት ምልክት ወይም ደግሞ የሞተር ላይ ያለው የዘይት ፕሬሸር ምልክት ነው። ይሄ ደግሞ ቻርጂንግ ምልክት ነው ወይም ደግሞ ባትሪው ቻርጅ መደረጉን ኦልተርኔተሩ ቻርጅ መስራቱን የሚያሳየን ምልክት ነው። እነኚህ ምልክቶች ማሽኑ በሚሰራ ሰዓት ወይም ደግሞ ኦፕሬሽን በሚሆን ሰዓት መብራት የለባቸውም። ከበሩ ማሽኑ ላይ ዲፌክት አለ ማለት ነው። ሲነሳ እነኚህ ምልክቶች መጥፋት አለባቸው። አሁን ኦን ፖዚሽን ስለሆነ። ከዚህ በተጨማሪ ደግሞ እችኛዋን ሰርቪስ ሜኑ የምትባል በተን ነች። እችን በተን በመጫን አላርም ሊስት ካለው አላርም ይላል። እዚህ ጋር ወርክ ሞድ፣ ኤር ኮንዲሽን፣ ራዲዮ እያለ ሴቲንጎች አሉት። ልክ አላርሙን ስንነካ ኢንጂን ኦይል ፕሬሸር እና አልተርኔተር አላርም ይላል። ለምን ስላልተነሳ ነው። ሲነሳ እነኛ አላርሞቹ ይጠፋሉ። እና ባክ ማድረጊያችን ነች። አሁን ማሽኑን እናስነሳለን። እናስነሳው ይሄን ወደ ስታርት ፖዚሽን፣ ቅድም ወደ ኦን ፖዚሽን ነበር ያደረግነው። አሁን ስታርት ፖዚሽን ስናደርግ ማሽናችን ይነሳል። እንዳልኳችሁ ቅድም ሁለቱ የዘይትና የባትሪ ምልክቶቹ ጠፉ። አሁን ሞተሩ በሚሰራ ሰዓት መጥፋት አለባቸው ብያቸዋለሁ። ጠፍተዋል። አሁን እነሱ አይታዩም። እዚህ ጋር የፊውል ሊትር ፐር አወር የሚያሳይ ነው። ይሄ ደግሞ ፊውል ጌጅ፣ ይሄ ደግሞ ቴምፕሬቸር የሙቀት ጌጃችን ማለት ነው። ስለዚህ ይሄን ሲስተም ይሄን በመጫን እዚህ ላይ ኢንፎርሜሽን ማየት እንችላለን። እዚህ ኢንፎርሜሽን ላይ ሞኒተር ኢንፎርሜሽን የሚል አለ። እሱን እዚህ ስታርት በሚለው ስናይ እዚህ ጋር እያንዳንዱን ፓራሜትር ያመጣልናል። ለምሳሌ ፓምፕ ፕሬሸር ዴሊቨሪ የሚለው ዜሮ ነው። ፓምፕቱ ኮንትሮል ፕሬሸር የሚለው ዜሮ ነው። ይሄ የሆነበት አታችመንቱ ስላላንቀሳቀስን ነው። እነኚህን አታችመንት ሙቭ ስናደርግ እነኚህ ነገሮች አክት ያደርጋሉ። አሁን ግን እየሰራ ያላል። ለምሳሌ አክቹዋል ኢንጂን ስፒድ የሚለው እየሰራ ነው። 1169 ያሳያል። አሁን ነዳጁን በሚጨምረው ሰዓት ይሄ እየጨመረ ይመጣል። እዩት 1900 ገባ። አዝ ሴም ታይም ደግሞ ሌላው የኢሲ ሞተር ፖዚሽን እና የኢሲ ሞተር ፖዚሽን እና ኢሲ ሴንሰር ቮልቴጁም ይጨምራል። የገቨርነር ሞተሩ ማለት ነው። ይሄ እዚህ ላይ ኢንዲኬት ያደርጋል። ሌላ የፍሮንት አታችመንቱን ለማየት ደግሞ ይሄን እቺ እንደ ፓይለት ብሬክ ነች የምትሰራ። ይሄን ነዳጅ ሰጠን ይሄን በማንቀሳቀስ ሰዓት ዴሊቨሪ ፕሬሸሩ ይጨምራል። ያያችሁት 23 እና ሜጋ ፓስካል። እነኚህ ፓራሜትሮች ሁሉ ኦፕሬተሩ እነኚህን እያየ ነው ስራውን የሚሰራው። እነኚህ ሎ በሆኑ ጊዜ ኢንዲኬት ማድረግ አለበት ወይም ደግሞ ለሰፕላየሩ ለአግቤስ ማሳወቅ አለበት ይሄን ነገር። ሌላ ከዚህ በተጨማሪ ይሄ ነዳጅ መስጫችን ነው። ነዳጁን እንደዚህ ይቀንሳል። ከዚህ በተጨማሪ ወደ ኤረር ኮዱ ደግሞ እንሻገር እንችላለን። አሁን ዲያግኖስ የምናደርገው እንዴት ነው? እሺ ዲያግኖስ የምናደርገው መጀመሪያ ይሄ ሰርቪስ ሞድ የሚላለ እቺኛዋ ሰርቪስ ሞዳችን ነች። እሷን ፕረስ እናደርጋለን። ፕረስ ስናደርግ እዚህ ጋራ ኢንጂኑ ላይ ሰርቪስ ሜኖ ምትል ትመጣለች። እሷን ሰርቪስ ሜኖችን ፕረስ ስናደርግ ትራብል ሹቲንግ ምትል ትመጣለች። ትራብል ሹቲንጓን አሁንም ሜን ፕረስ ስናደርግ ትራብል ሹቲንግ ዲያግኖስ ያደርጋል። ይሄ ማለት የኢንጂን የሜን የሞኒተር ማለት ኢንጂን ማለት ኢንጂን አካባቢ ያሉ ኤረር ኮዶች ካሉ፣ ሜን ማለት ሃይድሮሊክ አካባቢ ያሉ ኤረር ኮዶች ካሉ፣
ሞኒተር ማለት ደግሞ ሞኒተር ላይ ወይም ደግሞ የሚቆጣጠሩ አካል ላይ ኤረር ኮዶች ካሉ አሁን ኢንጂን ላይ 00 ይላል ምንም አይነት ኤረር ኮድ የለም እያለ ነው። ከዛ ይሄንን ሰሌክት እናደርጋለን ወደ ሜን ላይ አንድ ኮድ አለ እያለኝ ነው 1100-2 የሚል ኮድ አለ። ይሄ ኮድ ስቲል አክቲቭ ከሆነ ክሊር ስናደርገው አይጠፋም እዛው ፎልቱ አለ ማለት ነው። ከጠፋ ግን ፎልቱ ዝም ብሎ ባይ ዲፎልት የመጣ ኤረር ሊሆን ስለሚችል ዌቲንግ ይለኛል። ከዛ ክሊር አድርጎ አሁን ፎልቱ 0 ሆነ። ይሄ ማለት ፎልቱ የለም። ድንገት የሆነ ታይም ሴንሰሩን ነቅሎ መልሶ ሲሰካ ያን ሚሞሪ ይዞ ይቆያል። ግን ፕሬዘንት ሆኖ ከቀረና ፎልቱ አክቲቭ ከሆነ ክሊር ብንለውም አይጠፋልንም። ስቲል ሶልቭ እስከሚሆን ድረስ እስኪቀረፍ አይጠፋም። ችግሩ ካልተፈታ አይጠፋም። ይሄ ግን ችግር ከተፈታ ሪሴት ስናደርገው ይጠፋል። አሁን ባክ አድርገን ሴንሰር ኤረር እንዴት እንደሚመጣ ደግሞ ኤረሩ የመጣውን ኤረር ሴንሰር ነቅለን ቼክ እናደርጋለን ለእውቀት እንዲሆናል ማለት ነው። እሺ መልካም። ሰርቪስ ሜኑ የሚለውን መጀመሪያ ፕሬስ እናደርጋለን። ከዛ ትራብል ሹቲንግ ይላል። ትራብል ሹቲንጉን ፕሬስ እናደርግ። አሁን አክቲቭ የሆኑ ኮዶችን ነው ማሳያችሁ ወይም ደግሞ ኤረር ኮድ። ሜን ማለት ቅድም እንዳልኳችሁ የሃይድሮሊክ ሲስተም ላይ ያሉ ዲፌክቶች ወይም ደግሞ ኤረሮች ናቸው። ለምሳሌ 02 ብሎ መዝግቧል። 02 ማለት 2 ኤረሮች አሉኝ እያለ ነው ሜኑ ላይ። ከዛ ይሄን ፕሬስ አደረገው 11200-04 እና 11202-04 የሚል ኤረር ኮዶች አስቀምጧል። እነኚህን ኤረር ኮዶች በአግቤስ ዲለር አማካኝነት ኤረር ኮዶቹ የምን ኤረር እንደሆኑ ወይም ደግሞ የምን ፕሮብሌም እንደሆኑ በእነሱ አማካኝነት መፍታት ይቻላል። ኦፕሬተሩ ይሄን ኮዶች እንደዚህ ያወጣና ለአግቤስ ኮንታክት ያደርጋል ወይም ደግሞ እዛ ላሉ ባለሙያዎች ይሄን ነገር ሪፖርት ያደርጋል ኤረሩ ሲመጣ። ከዛ እነሱ ይሄንን ትራብል ሹት አድርገው ፕሮብሌሙን ይፈታሉ። ይሄ ፕሮብሌም ፐርማነንትሊ አክቲቭ መሆኑን ለማረጋገጥ ክሊር ይለዋል። ይሄንን ክሊር ሲለው ይሄ ፕሮብሌም ክሊር የማያደርገው ከሆነ ተመልሶ አሁንም ኤረሩ ስቲል አለ። ክሊር የማያደርገው ከሆነ ኤረሩ አክቲቭ ሆኖ ቀርቷል ማለት ነው። ማሽኑ ላይም ሲስተሙ ሎ የመሆነ ወይም ደግሞ የመዘግየት የሚንቀሳቀሰው ፈጣን የሆነው እንቅስቃሴ የመዘግየት እንቅስቃሴ ያመጣል። ስለዚህ ይሄንን በሀግቤስ ቴክኒሻኖች አማካኝነት ኤረሩን ሶልቭ ማድረግ ወይም ደግሞ መቅረፍ ይችላል ማለት ነው። እሺ መልካም። አሁን እዚህ ጋር ሌላ ፎልት አግኝተናል እና ይሄንን ችግር እንዴት ነው ልንቀርፈው የምንችለው? ይሄን ችግር ለምሳሌ አሁን እኛ ይሄን ችግር ሴንሰር በመንቀል ነው ለማሳየት ያመጣ ነው እንጂ ማሽኑ ላይ ኤረሩ የለም። ግን ያን ሴንሰር ተነቅሏል። ኖርማሊ ሴንሰሩ ቢነቀልም ያመጣል። መስመር ላይ ደግሞ ገመዱ ወይም ደግሞ ዋየሩ ኦፕን ቢያደርግ ወይም ደግሞ ሾርት ሰርኪዩት ቢያመጣ ይሄንን ኤረር ይሰጠናል። እንደገና ደግሞ ሴንሰሩም ኢንተርናሊ ዲፌክቲቭ ቢሆን ኢንተርናሊ ብልሽት ቢገጥመው ይሄንን ኤረር ይሰጠናል። ሌላ ተጨማሪ ደግሞ የሃይድሮሊኩ ፕሬሸር ወይም ደግሞ ግፊቱ አነስተኛ ቢሆን እንደዚህ አይነት ኤረር ሊያመጣ ይችላል። ስለዚህ ለዛ ነው በሀግቤስ አማካኝነት ይሄን ነገር ሶልቭ ማድረግ ወይም ደግሞ ዲለሩ ጋር ሄዶ አማክሮ ባለሙያዎችን እንዲሰጠው ተደርጎ ይሄን ነገር ለመቅረፍ መሞከር ማለት ነው። አሁን ይሄን ክሊር ሳደርገው ፐርማነንት ባይሆን ኖሮ እንደ ቅድም መጀመሪያ እንዳሳዩዋችሁ ይጠፋ ነበር። ይሄ ግን ተመልሶ ይመጣል። ተመልሶ 02 ይላል ስቲል አለ። አሁን ግን ሴንሰሩን ሰክተን እንደገና ሪሴት ብናደርገው ይጠፋል ተመልሶ ኤረሩ ማለት ነው። ከዛ በፊት ግን እያንዳንዱ ማሽነሪ ተሽከርካሪዎች ላይ ሁሉም ላይ ሴንሰር አለ ማለት ነው? ሁሉም ላይ አለ። ለምሳሌ ይሄ በሜን ሃይድሮሊኩ ሲስተም ነው። ኢንጂን ላይም ተመሳሳይ አለ። ሰርቪስ ሜኑ የሚለውን በተን ፕረስ እናደርጋለን። ከዛ ቅድም እንዳሳዩዋችሁ ትራብል ሹቲንግ የሚለውን እንመርጣለን። አሁን ትራብል ሹቲንግ ብሎ ሜን ኮንትሮል ላይ አሁን ሴንሰራችንን ወደ ቦታው መልሰናል። ግን መጥፋቱን ወይም ደግሞ ኤረሩ ሶልቭ መሆኑን ለማወቅ ክሊር እንለዋለን የመጣውን ኤረር። ከዛ ክሊር የሚለውን እንደምታዩት ክሊር አድርጎት 00 ነው። ኤረሩ ግን ፐርማነንት ወይም ደግሞ እዛው ላይ ኖሮ ቢቆር ኖሮ ይሄኛው 00 አይሆንም። አንድ ኤረር ካለ አንድ ይላል፣ ሁለት ኤረር ካለ ሁለት ብሎ እዛው ላይ ነው የሚቀረው ሶልቭ እስከሚሆን ድረስ ፕሮብሌሙ እስኪቀረፍ ድረስ አይጠፋም ይሄ ነገር። አሁን ግን ፕሮብሌሙ ሲቀረፍ ልክ እንደዚህ 00 ይላል። 00 ማለት ምንም አይነት ኤረር የለኝም ማለት ነው። እሺ ይሄ የማሽናችን ወይም ደግሞ የኤክስካቫተራችን ሜን ፓምፖች ናቸው። ሁለት ፓምፕ ነው ያለው፣ ሃይድሮሊክ ሜን ፓምፕ የምንለው ነው። እሱ ላይ 4 ሴንሰሮች አሉ። ቅድም ብዬ በቲዮሬቲካሊ እንዳሳየዋችሁ ሁለት ሴንሰሮች አንዳንድ ፓምፑ ላይ፣ እዚህ ፓምፕ ላይ አንድ ሴንሰር አለ። ይሄ ማለት ሴንሰር ነው፣ ዴሊቨሪ ፕሬሸር ሴንሰር የምንለው ሴንሰር ነው። አንደኛው ደግሞ እዚህ አንድ ፓምፕ ላይ እዚህ ስር ዴሊቨሪ ፕሬሸር ሴንሰር አለ። ሁለት ሴንሰሮች ዴሊቨሪ ፕሬሸር ሴንሰር ይባላሉ። በላይ በኩል ደግሞ በዚህ በወዝ አማካኝነት እዛ ፕሬሸር አለ። እዛ ጋር አንድ ኮንትሮል ፕሬሸር ሴንሰር አለ፣ ያቺ የምትታያችሁና አንድ ኮንትሮል ፕሬሸር ሴንሰር ደግሞ በዚህ ስር አለቻል። ስለዚህ እነኚህ ሴንሰሮች ናቸው እዚህ ጋር ያለውን የሃይድሮሊክ ፕሬሸር ግፊቱን ለኦፕሬተሩም ዲስፕሌይ የሚያደርገውና
ምን ያህል ግፊት አለው፣ ግፊቱ በቂ ነው ወይ ወይም ደግሞ ፕሬሸሩ ተመጣጣኝ ነው ወይ የሚለውን የሚያሳየን። እንደገና ደግሞ ሴንሰሩ ዲፌክቲቭ ቢሆን ወይም ደግሞ ዋየሩ ላይ ሾርት ቢኖር ኦፕን ሰርኪዩት ቢኖር እዛ ጋር ቅድም ያየነው ኤረር ኮዶቹ አክቲቭ የሚሆኑት እነኚህ ሴንሰሮች ሲበላሹ ወይም መስመራቸው ላይ ዲፌክት ሲኖር ነው ማለት ነው። ወደ ማጠቃለያ ጥያቄ ልለፍና የሂታቺ ማሽነሪ ተሽከርካሪዎችን የሚጠቀሙ ግለሰቦች ወይም ድርጅቶች ምን ማድረግ አለባቸው ከኤሌክትሪካል ሲስተም አንጻር? ከኤሌክትሪካል ሲስተም አንጻር የሂታቺን የሚጠቀሙ ከስተመሮቻችን ወይም ደግሞ ክላይንቶቻችን ሂታቺ ማሽን ላይ ሞኒተሩን ቅድም ባሳዩዋችሁ መሰረት ሞኒተሩ ላይ የሚመጡ ማንኛውንም ኤረር ኮዶች ሌስ ኤረር ከሆኑ በቢጫ ዋርኒንግ ይመጣሉ፣ ሲሪየስ ዋርኒንግ ከሆኑ ደግሞ በቀይ ዋርኒንግ ይመጣሉ። ያም ደግሞ እንዴት ተደርጎ ሰርቪስ ሜኖ ተገብቶ ኤረር ኮዱን ዲስፕሌይ እንደሚያደርግ አሳይቻለሁ። በዛ መሰረት ያ ኤረር ኮድ ከመጣ የሂታቺ ብቸኛ ዲለር እና ብቸኛ አቅራቢ በሆነው በኢትዮጵያ በሀግቤስ ኩባንያ ኮንታክት አድርገው እዛ መጥተው በባለሙያዎች ያንን ኤረር ሶልቭ ማድረግ ይችላሉ። ለምን የማሽን እቃ በአሁኑ ሰዓት በጣም ኤክስፔንሲቭ ስለሆነ በእነሱ ትራይ ኤንድ ኤረር ቢሞክሩ ፕሮብሌሙንም ሶልቭ ሳያደርጉ የበለጠ ሌላ ዳሜጅ ሊያመጡ ስለሚችሉ ሀግቤስ ኩባንያን ኮንታክት አድርገው እነዛን ኤረሮች በቀላሉ በጥሩ በአጭር ጊዜ ሶልቭ ማድረግ እንችላለን። ስለዚህ እኛን ኮንታክት ቢያደርጉን የተሻለ መልስ ያገኛሉ ብዬ እላለሁ። ይሄን አድቫይዝ አደርጋለሁ። ሰፊ ጊዜዎትን ሰጥተውኝ ሙያዊ ማብራሪያዎትን ስለሰጡኝ በተመልካቾች ስም ከልብ አመሰግናለሁ። እየተከታተላችሁ ቆይታ ስታደርጉ የነበረው አውቶሞቲቭም ከነጃት ጋር ነው። ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ መልካም ሳምንት።